አቡዬ አልሰጥህም ልጄን መተህ ማሳየት በቃ ሁሌም ነው አንዴ ፍቅርዬ ምክንያትሽን ንገሪው። አንተ በትክክል አትይዛትም፣ ትወድቅብሃለች፣ ትሰበርብሃለች ወይ ደግሞ አትጠነቀቅላትም ብዬ ስለምፈራ ምንድነው ምክንያትሽ? አባት ልጁን ይዞ ሄዶ አጫውቶ ሞል ወስዶ አጫውቶ አይስክሪም ገዝቶ ይዞልሽ ቢመልስ ለምሳሌ አብረሽ መሄድ ካልፈለሽ እሱ እንኳን ይዞ ለ1 ሰዓት ለ2 ሰዓት ፍርድ ቤትም እኮ ይፈቅዳል አይደል? ለ1 ሰዓት ለ2 ሰዓት አባት ልጁን እንዴ ምንድነው ሪዝንሽ? ኬርለስ ነህ ነው? ትጠፋብሃለች፣ ትወድቅብሃለች፣ አትጠነቀቅላትም እንደኔ ነው? ሪዝኑን ንገሪው። ቴንክ ዩ አስተሳሰቡን ስለማቀው ነው እኔ ያለፍኩት ከሱ ጋር ሆኜ ያለፍኩትን ነገሮች ስለማቅ እሺ በቃ ይሄው ሀሪባ እኔ ከእንደዚህ ነገር መያዝ አልፈልግም። እሺ አለሽ እንዴ ልጅን አልሰጥም በህግ ጠይቀኝ በቃ እሺ ቴንክ ዩ እሺ እኔ እነዚህ ልጆች በዚህ መልኩ ማየት እጅግ ያሳዝናል። ምክንያቱም በመሃላቸው ልጅ አለች፣ እነሱም ደግሞ ገና ልጆች ናቸው። 20 ሺህ 30 ሺህ ሰው ባለበት መሃል እንደዛ አይነት ወሬ እንደዛ አይነት ሪስፔክት የሌለበት የመናናቅ ንግግር ሲነጋገሩ ማየት እጅግ ያማል። ምክንያቱም በመሃላቸው ልጅ ስላለች በመሃላቸው ነገ ስለምታድገው ልጅ ነገ ይሄ ቪዲዮ ተቀምጦ ስለምታየው ልጅ ያሳዝናል። ምክንያቱም እናት አባቶቻችን ባንድ አድርገው ያሳደጓቸው ሰዎች ምንም ላይ መስላችሁ ይችላል። ግን እኛ እናት አባት የብቻ ሆኖ ያሳደገን ልጆች እናውቀዋለን፣ እንትኑን ህመሙን ምን አይነት በቃ የሚያስጠላ ስሜት እንዳለው እናውቀዋለን። በተለይ ደግሞ ይሄ መከባበር የሌለበት መለያየት። ሰው እኮ ካልተስማማ ይለያያል፣ ከተስማማ አብሮ ካልቀጠለ በፍቅር መቀጠል ይቻላል። ነገር ግን ይሄ ሪስፔክት የሌለበት ነጋ ጠባ መዘላለፍ ምናምን ይሄ ችግሩ እየተጎተተ የማይላቀቅ ነገር ይሄ ካለ ለልጆች ጠንክ ነውና እናውቀዋለን፣ ስሜቱን እናውቀዋለን፣ ምን አይነት ህመም እንዳለው፣ ምን አይነት መከራ እንዳለው፣ ምን አይነት እውነት ለልጆች በጣም ፈተና ነው የሚሆነው። በጣም ምን ነው ባልተፈጠርኩኝ፣ ምን ነው ባልተወለድኩኝ ለምን ነው የሚያስብለውና እንደዛ አይነት በእናት አባት መሀል ጭቅጭቅ፣ ንዝንዝ በጣም ነው የሚያስጠላው። በተለይ ደግሞ ሪስፔክት የሌለበት አባት ሲሰደብ ልጅ ይታመማል። እናት ስትሰደብ እኔ እናትና አባቴ ተለያይተው ነው ያሳደጉኝ። የሚገርማችሁ ነገር አባቴ ሲሰደብ ፊል አደርግ ነበር፣ በጣም ይከፋኛል። እናቴ ስትሰደብ ደግሞ በጣም ይከፋኛል። እናቴ ብዙ ጊዜ የምትሰደበው በእንጀራ እናቴ ነበርና እንጀራ እናቴ ሙልጭ አድርጋ ትሰድባታለች፣ ሙልጭ አድርጋ። እንደው ምን ስትሰድበኝ አንቺ የምንድኔ አንቺ የዚህ ልጅ እንደው ስሙን መጥራት ቢያስጠላኝም አንቺ የእንደዚህ ልጅ አንቺ በቃ የሆነ እንደዛ እያለች ነው ነበርና የምትሰርበኝ። እኔ ስትሳደብም እንጀራ እናቴም አብረን ትሰደብ ነበር። ገበያም ስትመጣ እናቴም ትሰደብ ነበር። ገጠር አካባቢ እናቴ ያለችውና ገበያ ትመጣለች። በዛም ደግሞ እኔን ለማየት ምናምን ስትመጣ እናቴ በጣም ተሰደብ ስለነበረ በጣም ነው ፊልም አደርገው። በእናቴ ወገን ደግሞ አባቴን ሲሰርቡት በጣም ነው የሚያመኝ እውነት ለመናገር። እና እንደዚህ አይነት ነገር ለልጅ ፈተና ነው። ምናልባት እናንተ ላይ ገባችሁ ይችላል። አሁን ልጅ ምንም አታውቅም ምናምን፣ ነገ ታውቃለች። ነገ 7 ዓመት 6 ዓመት 8 ዓመት ሲሆናት ይቺ ልጅ ስጋ ነው በቃ። ምንም አትውደደው፣ ምንም አያሳድጋት፣ ምንም እንትና ይበላት አባቷ በቃ ስጋ ነው። ያማል እና ብታስተውሉ ጥሩ። ምክንያቱም ልጅ ባልፈለገበት አምጡኝ ብሎ ባልፈለገበት እናንተ ሁለታችሁ በልጅነት ተገናኝታችሁ በመካከላችሁ ልጅ አፍርታችኋል። እናንተ ብቻ ሳትሆኑ እዚህ የምትፋቱ ሰዎች የምታስቡበት ጥሩ ነው። ለልጅ በጣም መጥፎ ነው። ከተፋታችሁም ደግሞ በሰላም በጥሩ ግንኙነት በጥሩ እንደውም በቤተሰባዊ ቢሆን ቤተሰባዊ። ምክንያቱም ልጅ የሆነ ነገር አላል ከመሀላችሁ ተፈጥረዋል ልጅን ያህል ነገር እና በቤተሰባዊነት በጥሩ ግንኙነት ቢሆን ከተለያያችሁ ለልጆች ቢያንስ መጽናኛ ይሆናችኋል። ፍቺ የደገፍኩ ሳይሆን ልጅና አባቱ ጋር ነው ማደግ ያለበት፣ ሁለቱም ጋር። ግን ደግሞ ሰው ካልተስማማ ይለያያል።
ግን ስትለያዩም እንደዚህ በተለይ ደግሞ እውነት በዚህ ሁሉ መሀል ቪዲዮአችሁ አሁን እየተቆራረጠ የማንም መሸቃ ነው የምትሆኑትና ሁለተኛ እንደዛ አይነት ነገር ችግራችሁን በውስጥ ብትፈቱ በህግም ሆነ በህግ መፍታት ይቻላል እኮ በህግ ከተፈታ መቼም ይሄ ሁሉ ህግ ይፈታዋል ጨርሰዋል በዛው እዚህ መምጣት አልነበረባችሁም ምን ይሰራል ሶሻል ሚዲያ እውነት በጣም ጠንክ ነው እዚህ ጋር እናንተም የተገናኛችሁበት በጣም ፓወር አለው በነገራችን ላይ እኔ አንዳንዴ ሶሻል ሚዲያ ላይ ኮሜንት የምትሰጡ ሰዎች እኔ ተጠንቀቁላለሁኝ በሰው ህይወት ጣልቃ የምትገቡ ሰዎች አግባት ተጋቡ እያላችሁ የሰውን አይምሮ ፓወር አለው ሰዎች ትኩረት የሰዎች ኮሜንት ትኩረት ይስባልና አንዳንዴ ሪሌሽን የሚጀምሩ በተለይ ልጆች ከሰዎች ኮሜንት ተነስተው ነው የሚገቡበት ያሉት ሳይፈልጉት ነው የሚገቡበት ያሉት ስለ ትዳር ስለምናምን ምን እንደሳያውቁ ነው የሚገቡበት ያሉትና ኮሜንት የምትሰጡ ሰዎች ብትችሉ የራሳችሁን ኑሮ በጣም ብዙ ታስታውሱ ከሆነ እቺ መቤት ካሳ የምትባለች አንድ ጊዜ እንደዚሁ በኮሜንት በጣም በኮሜንት ጋጋታ የሆነ ልጅ ካላፈቀርሽ ምናምን ተብሎ ይሄ ልጅ እንድታፈቀር ተደርጎ ትንሽ ሳይቆይ ተለያይተዋልና ኮሜንት የምትሰጡ ሴቶች ባካችሁ አብዛኛዎቹ ሴቶች ናቸው አብዛኛው አረብ ሀገር ያለ ሴት ነው በቃ ሚዲያውንም ቀጥ አድርገው የያዙት ኮሜንት የሚያደርጉት ቪውም የሚሰበሰበው በዛ ነው እነሱም ደግሞ በቃ ድምጻቸውን እንደፈለጉ ነው የሚያስተጋቡትና የምትሰጡት ኮሜንት በሰው ህይወት ሰው ራሱ አስቦ ህይወቱን ይምራ አግቡ ተጋቡ ተፋቱ ተፈቀሩ አትበሉ እንደው በፈጠራችሁ አምላክ በእውነት ምክንያቱም ፓወር አለው ሰዎች ያውትና ኮሜንታችሁን እንግባበት እንዴ ብለው ይገቡበታል ከዛ በኋላ ወደማይወጡበት እንትን ይገባሉና ኮሜንት የምትሰጡ ሰዎች ተጠንቀቁ ደግሞ እዚህ ሶሻል ሚዲያ ላይ ያላችሁ ሴቶች አብዛኛውን ጊዜ እንደው ቪዲዮ ካለ ወንድ ግን አይሰራም ጋይስ ይግርም የሚለኝ ነገር ወንድ ጋር ካልተሻሻችሁ ካልተለጣጠፋችሁ ምክንያቱም ይሄ መለጣጠፍ ያመጣው ጣጣ ነው እነዚህን ልጆችም ሁለት ሃይማኖት ናቸው በሃይማኖት እንኳን ሳይግባቡ አንድ ሳይሆኑ ጋይስ ጨለማ ከብርሃን ጋር ህብረት የለውም ይላል መጽሐፍ ቅዱስ በነገራችን ላይ እና ሁለት ሃይማኖት እንዲጋባ የትኛውም የሃይማኖት እንትን አይፈቅድም ከተጋባችሁ በኋላ ግን ተፋቱ አይልም ምናልባት አግብታችሁት ለምሳሌ የሆነ ሰንበዲ አንደኛችሁ ቢያመንና ወደ ሌላ ሃይማኖት ቢቀየር ሚስቱን ትፍታ አይልም በእኛ ሃይማኖት አብሯችሁ እየጸለያችሁለት አብሯችሁ ይኖር ነገር ግን መጀመሪያ ግን ሁለታችሁም የተለያየ ሃይማኖት ከሆናችሁ ግን መጋባት አትችሉም እነዚህ ልጆች አሁን መጀመሪያ ተጋቡ በኋላ ደግሞ ሃይማኖት ነገር ነው ብለውም በሃይማኖት አታከው ለማፋታት ሞክረዋልና እንደዚህ ፍጹም የተሳሳተ ነው አሁን ከተጋቡ ከወለዱ በኋላ በሃይማኖት ጉዳይ መፈታት አልነበረባችሁ መቀጠል ነበረባቸው ምክንያቱም ከመቆየት አንፃር አንዱን ሊጠቀልል አንዱን ሊያስተምርና ሊመልስ ስለሚችል መፋታት አልነበረባቸውም ማለት ነው ነገር ግን ከመጀመሪያው ሪሌሽንሺፕ ግን ሲጀመር የተለያየ ሃይማኖት አንድ ላይ መሆን አይችልም በቃ አንድ ላይ መሆን አይችልም እና ሶሻል ሚዲያ ላይ ያላችሁ ሰዎች እባካችሁ እንደው የትዳርንም እንትን አታጥፉት እንደው በተለይ ዩቲዩብ ላይ ያላችሁ ሰዎች እውነት አሁን ትዳር እንዲያስጠላ ትዳር እጅ እንዲል ትዳር እንደውም ፍች በስቷል እንደውም ትዳር እየተፈራ ነው ያለው እንደውም ስንቶቻችን ትዳርን ፈርተን ቁጭ ያልነው ቤት ይቁጠር እንኳንም እናንተ እንደዚህ እንዲያስጠላ አድርጋችሁት አሁን የሩታና አብርሽ የሚባሉ ሰዎች ወልደው እንደዚህ ሲጋሙ ሲጃጃሉ ሲጋተቱ ኧረ በስመ አብ እንደ ቢቀርስ ነው ትዳር እንደዚህ ከሆነ ቢቀርስ በተለይ ዩቲዩብ ላይ ያሉ ሰዎች እንደሌላ የሚሰራ ጠፍቶ ነው በቃ እንደዚህ አይነት
የመነቸከ ትዳር እንዲያስጠላ ትዳር በቃ እውነት በጣም ያሳዝናል። እና ትዳር እባካችሁ ሶሻል ሚዲያ ላይ ያላችሁ ሰዎች ብትችሉ ራሳችሁን አስከብራችሁ፣ ሴቶች በተለይ ሴቶች ራሳችሁን አስከብራችሁ ስሩ። እንደው ብቻስ ቪዲዮ መስራት አይቻልም? እዛም ጋር መለጠፍ፣ እዛም ጋር መሄድ፣ እዛም ጋር ወይ አረብ ሀገር እኔ አንዳንዴ ማለት ነው እዚህ አረብ ሀገር ኦፍኮርስ ተጎርተናል፣ ድካም አለው፣ ብዙ ነገር ሉዝ እናደርጋለን። ግን ጽድት ብለን በቃ ሳህናችን አጥበን መለጠፍ የለ መላከክ የለ መጋጋጥ የለ ሽንት ቤታችን ሳህናችን እጥብ አድርገን ወደ ሀገራችን ወይ ደስ ሲል። በእውነት እኔ ሶሻል ሚዲያ ላይ ያላችሁ ሰዎች ሴቶች ለራሳችሁ ክብር ስጡ። ማንም ጋር አትለጣጠፉ። አሁን እነዚህ ልጆች ፈልገውት አይደለም መጀመሪያ የተገናኙት፣ በዚህ ቪዲዮ በመስራት ነው። ሳይጋቡ ሳይግባቡ እንትን ሳይሉ በልጅነታቸው ልጅ ወልደው አሁን ልጅቱ እንኳ ወይ አባት ፍቅር በስነ ስርዓት አታገኝ። አባትየው ልጁን እንዳይ እንደዚህ እንትን ብሏል። እና ስለዚህ መጀመሪያ ተግባቡ፣ ስለ ትዳር ምንነት እወቁ፣ ልጅነታችሁን ጨርሱ። እንደው ማለት ነው እኔ የምመክረው ከ30 በላይ ወንድ እውነቴን ነው የምላችሁ 20 ቤት ያለ ወንድ ጭራሽ ነው ለትዳር የማይሆኑ። ምክንያቱም ገና ልጅነቱን ጨርሶ ገናም አልጨረሰም ልጅነቱን ዘሎ ያላበቃበት አይቶ ያላበቃበት ያንንም በሚያይበት ሰዓት እውነት እንትን አትበሉ። 30 ቤት 32 ይሁነው ከተት ብሎ ከዛ በኋላ አማራጭ ስለሌለው ከተት ብሎ ትዳሩን ይመራል። ሴትም እንደዚሁ ሴት እንኳን 28 ምናምን አሪፍ ነው። 30 ወንድ ራሱ 35 ቢሆን 35 ሴት 30 ቢሆናት ለትዳር እንደዚህ አሪፍ ናቸው። ይሄ 20 ቤት ያለው ገና ልጆች ናቸው። ገና ልጅነታቸውን አልጨረሱም። ገና ዘለው አልጨረሱም። በዚህ ሰዓት ና ትዳር ገብተህ ህይወትህን ምራስ ብትሉት ሁሉም ነገር ነው የሚያምረው። ያለፈችው ያምረዋል። ሌላ ነገር ሊስበው ይችላል። በቃ ስለዚህ ገና ልጅ ሆናችሁ እንደው ትዳር ስታስቡት ዓለም ይመስላችኋል። ትዳር ቀንበር እኮ ነው። እኔ ሞክሬው ባላቅም ግን ሳስበው ከባድ ይመስለኛል። ከባድ ነው የሚመስለኝ። ስለዚህ ከመጋባታችሁ በፊት ተግባቡ፣ አጥኑ፣ ስለሱ አጥኑ። አሁን ምንም የለም፣ ምን ማጥናት የለም። ይላላሳሉ፣ ይጋጋጣሉ እዚሁ ቲክታክ ላይ ጋይስ። በቃ ከዛ በኋላ ይገቡበታል። ከዛ ሚዲያ ላይ መልሰው ይመጣሉ ደግሞ ፈረዱኝ እያሉ እኔ በጣም እኮ ነው የሚያስጠላው። እንደው ቢያንስ እንኳን እንትን ብትሉ ገለል ብታረጉ፣ ቤታችሁን ዝግት አድርጋችሁ ራሳችሁ ብትጨርሱት ሌላ ሰው ባያይ ከእናንተ ምን ይማራል ትውልድ? አሁን ሶሻል ሚዲያ እኮ በቃ የሚሉት የሆነ ፐርሰናል የሆነ እንትናችንን አናሳይ ምናምን የሚሉት እኮ ይሄ ነገር ነው። እናንተ የምታመጡት ነገር ለትውልድም እንደ ወጣትም ለወጣት የሚመች ነገር ስላልሆነ እንጂ ሶሻል ሚዲያ በራሱ ተጠልቶ አይደለም። ግን ሶሻል ሚዲያ እዚህ የሚታየው የሚወራው እናንተ የምታሳዩን ነገሮች ከእናንተ የምናየው ነገር በጣም ቀፋፊ ስለሆነ ነው። ለትውልድም የማይበጅ የማይሆን ስለሆነ ሶሻል ሚዲያ ይጠላል። ደግሞ አንድ የቢዝነስ እንትን ነው ሶሻል ሚዲያ። አሁን በብዛት ቢዝነስ የሚሰራበት ሆኗል ሶሻል ሚዲያ። ሰው ቢዝነሱን የሚያንቀሳቅሰው በሶሻል ሚዲያ ሆኗል። እና ሙሉ በሙሉ መራቅ አይቻል ከሶሻል ሚዲያ።
እንዴት ተብሎ አይቻልም። የእናንተ ተግባር ደግሞ እዚህ የእናንተ ተግባር ደግሞ ይቀፋል። ውይ እንደው ይሄ ሶሻል ሚዲያ ጭራሽ ዘግቶ መጥፋት ነው የሚያስብለው። እና በምታሳዩት ነገር ተቆጥቡ። ራሳችሁን ሴቶች በተለይ ለራሳችሁ ክብር ይኖራችሁ። ለራሳችሁ ክብር ራሳችሁን አታውርዱ። ከመጣው ከሄደው ጋር መለጠፍ ከመጣው ቢያንስ እኮ ራስን አስከብሮ ቪዲዮ መስራት ይቻላል። ነገ ለሚመጣ ህይወታችሁ እንትን እንዳይሆን ማለት ነው። ለእናንተ የለም መለጠፍ፣ መለጣጠፍ፣ መሄድ፣ መላተም እኔ ማለት ነው። በጣም የዘገነኝ ነገር ምን ተጠቃላችሁ? ብር ካስገኘ በቃ የትኛውም ነገር ይሆን ፍቅረኛዋ የነበረ ከፍቅረኛዋ ጋር ስትለያይ ከወንድሙ ጋር እንደ ፍቅረኛ ሆና መስራት ይህ አይደብርም? እንደ ኢትዮጵያዊ እንደ ባህልስ ውሸት እንኳን ቢሆን እናንተ የምትተውኑት እንደ እውነት ነው። እኛ እውነት ነው ብለን ነው የምንቀበለው እና ይህ ራሱ በጣም ዘግናኝ ነው። ስለዚህ ሴቶች ለራሳችሁ ክብር በተለይ ሴቶች ለራሳችሁ ክብር ይኖራችሁ። ምንም እንኳ እንዶ ብር ካገኘሁኝ ክብሬ እንዳሻ ይሁን ብላችሁ ዝም ብላችሁ አትግቡበት። ራሳችሁን ብር ይገኛል፣ ማሮቼ ተሰርቶ ይገኛል። ላብ እንደዚህ ጠብ ተደርጎ የሚገኘው ብር ራሳችሁ ያስከብራችኋል። ብር በየት ከሰራችሁ ታገኛላችሁ። በነገራችን ላይ ይሄ ሶሻል ሚዲያ እርግጥ ቁጭ ብላችሁ ስለምታገኙት ምናልባት የጠቀመን ይመስላችኋል፣ ግን ለወደፊቱ ለቀጣይ ህይወታችሁ አስጊ ነው የሚሆነው ልላችሁ ነው። ሴቶች ራሳችሁን አክብሩ፣ ተጠንቀቁ።